ሄሎ ጋይስ እንዴት ናችሁ? እንደው በጭቅጭቃችሁ በብዙዎቻችሁ ጥያቄ መሰረት ዛሬ የሮዝመሪ ኦይል እንዴት እንደምታዘጋጁ ነው ማሳያችሁ። እኔ ለፀጉሬ ለራሴ የሮዝመሪ ኦይል እንደማዘጋጅ ነገራችሁ ነበር፣ ግን ለመቅረጽ ጊዜ አላገኘሁም ነበር። አም ሶሪ ስለቆየሁኝ። ዲስ ታይም ሙሉ ቲዩቶሪያልን ይዤላችሁ መጥቻለሁ። እንግዲህ ሮዝመሪያችሁን ከሱቅ ትገዙና እንደኔ ትሸመጥጡታላችሁ። በንጽህናው እርግጠኛ ካልሆናችሁ አጥባችሁ አስጠታችሁትም ድጋሜ መሸምጠጥ ይቻላል። እኔ አይ ዋዝ ሹር እንደገና ደግሞ ኦልሬዲ ታጥቦ ከተቀመጠ ቦታ ነው የገዛሁት። ስለዚህ እንደምታዩት ሸመጥጠዋለሁ። የሞተውን ፓርት አላደርገውም፣ እለቅመዋለሁ ከውስጡ መጨረሻ ላይ። ግን መጀመሪያ እንደምታዩት ምንጥር አድርጌ አወጣዋለሁ ማለት ነው። ባይ ዘ ወይ የዚህ ቀን ሮዝመሪ ኦይል ብቻ አይደለም የሚሰራው፣ የቁርንፍድ ቅባት፣ የጥቁር አዝሙድ ቅባት በጣም ቆንጆ ነው የሰራው። እሱንም ቪዲዮ ኤዲት አድርጌ ቶሎ ፖስት ለማድረግ ሞክራለሁ። ከዛ በኋላ እንግዲህ እንደምታዩት ሳህን ላይ እየመረጥኩኝ ያደረኩኝ ያለሁት የሞተ የሚመስለኝ በሙቀጫ ቀጥቀጥ አድርጌዋለሁ። እናንተም በሙቀጫ ቀጥቀጥ አድርጉት። እዚህ ጋር ስቶቬን እያጋልኩኝ ነበር። 2 ቁጥር ላይ ማድረግ በጣም በቂ ነው። በጣም በትንሽ ሰዓት ነው መሆን ያለበት። ከዛ በኋላ መጥበሻዬን እጥዳለሁ። የሚመቻችሁ የፓራፊን ኦይል ነው የምታደርጉት። እኔ ፕሪፈረብሊ ፎር ሚ ኮኮናት ኦይል ምናምን ደባልቄ አላረግም። ምክንያቱም ኮኮናት ኦይልንም ለብቻው ጥቅሙን ነው ማግኘት የምፈልገው፣ ካስተር ኦይልንም እንደዛው። ስለዚህ ፓራፊን ለማፍላት ምንም አይነት ከባድ ነገር ስለሌለው ፓራፊን ነው የምጠቀመው። ከዛ ይሄው የቀጠቀጥኩት ሮዝመሪ ይሄንን መስሎልኝ ነበረ፣ ጨምርበታለሁ ማለት ነው መጠነኛ። ከዛ በኋላ እንግዲህ ዋናው ፕሮሰስ እዚህ ጋር ቀጥታ እሳት ላይ ስለሆነ የጣድ ነው። አት ዘ ሴም ታይም እንትኑ ሳይቃጠል ሮዝመሪያችን ሳይቃጠል ጥቅሙን ማውጣት ነው የምንፈልገው። ሶ ምንድነው የምናደርገው? እሳታችንን እያጠፋን እያበራን ቀስ እያልን ነው የምናደርገው። ፕሮሰሱን ተከታተሉ። እንደምታዩት ትንሽዬ ራሱ የጋለ ሲመስለኝ አጠፋዋለሁ፣ እንደገና አማስለዋለሁ። እሳት ከበዛበት የምታውቁት በምንድነው? ወዲያው አረፋ ባረፋ ሙልት ያለ አረፋ መሆን የለበትም። አሁን እዚህ ጋር ይብላችሁ አጠፋዋለሁ። ከዛ ጥንጥዬ አረፋ ከላይ ሲታየኝ ማጥፋት። ከዛ ደግሞ እየጠፋ ባለው በግለቱ ደግሞ ትንሽ ሙቅ ያደርገውና መልሼ ደግሞ አበራዋለሁ። አሁንም አረፋው ትንሽ ሲጨምርልኝ እንደገና ደግሞ አጠፋዋለሁ። ይሄንን ፕሮሰስ ሮዝመሪ ስለሆነ ቢያንስ 5 ጊዜ እደጋግመዋለሁ ማለት ነው። ለጥቁር አዝሙድና ለቁርንፍድ ሲሆን ደግሞ ስሌቱ ይለያያል። ሁሉንም ነገር ይወላችሁ የምትፈልጉትን ሪዛልት እንዲያመጣላችሁ ከፈለጋችሁ ፕሮሲጀሩን በትክክሉ መከተል ያስፈልጋል። እዚህ ጋር እንግዲህ ሁለተኛ አረፋ ወጥቶ እዚህ ጋር አጥፍቼዋለሁ። ፕሮባብሊ ሁለተኛ አረፋ ወጣልኝ፣ አጠፋዋለሁ። 3ኛ፣ 4ኛ፣ 5ኛ እያደረኩኝ ግን ቀስ አድርጌ ጥቅሙን የሮዝመሪውን አወጣዋለሁ ማለት ነው። ጫን የማደርገው ሮዝመሪው ጭማቂው ምንም እንዲያመልጠኝ ስለማልፈልግ ሙቀቱን እየነካው እንዲወጣ። አሁን ደግሞ ይኸውላችሁ 3ኛ ዙር አብርቼ ሆኖ አረፋው ከቅድሙ እንዴት እንደጨመረ አያችሁት አይደል? አሁን ደግሞ አጠፋዋለሁ። ከዛ በኋላ ደግሞ ይሄንን አማስለዋለሁ ማለት ነው። እንደምታዩት እንግዲህ ይሄንን ፕሮሰስ ደገምገም ካደረኩኝ በኋላ የመጨረሻ አጥፍቼዋለሁ ማለት ነው። አሁን አያችሁት ትንሽዬ ፈለቅለቅ ማለት ጀምሯል፣ ወደ መንተክተክ ገብቷል። ስለዚህ እዚህ ጋር 0 ላይ ነው ያደረኩት። እንድታዩት ብዬ ነው ዝቅ ያደረኩት ካሜራውን። አሁን በዚሁ በጠፋው ላይ እንዲቀዘቅዝ እተወዋለሁ። እኔ ደግሞ ማጥለያዬንና መቅጃጆጌን አዘጋጃለሁ ማለት ነው፣ እንዳይደፋብኝ መጨረሻ ላይ ተውት። እስቲ እዩት ለማንኛውም ከዛ ከለሩን አየዋለሁ በደንብ እዩት። የከለሩን ልዩነት ከቅባቱ ጎን አድርጌ ነው የማየው። ከቅባቱ ጎን አድርጌ ሳየው አያችሁት አይደለ? እንደዚህ ሳየው ልዩነት ሲያመጣልኝ ደርሰዋል ማለት ነው። ከዛ በኋላ ያው እንዲቀዘቀዝቶ እና ማጥለያዬን አዘጋጃለሁ። የሚገርማችሁ ነገር በአንድ እጅ ካሜራ ይዞ በአንድ እጅ ስራ ለመስራት መሞከር በጣም ከባድ ነገር ነው።
ማጥለያ ይሄንን ይመስላል። ይሄን ማጥለያ ሁልጊዜም ለቅባት ብቻ ነው የምጠቀመው። እናንተ በሞቀ ውሃ የምታጥቡ ከሆነ ምንም አያሳስብም። ከዛ በኋላ ያው ስቀዳ አይመችም ለካሜራ፣ ስለዚህ ቀዳሁት። ኦኬ ቀዳሁት እንደምንም ተጠንቅቄ። ያው የታወቀው ነገር ምንድነው ኦይል ባቀለጣችሁ ቁጥር እየቀነሰ ከዛ ብቻ ምን እንደሚፈጠር ታያላችሁ። በሹካው ለመጭመቅ ስሞክር በአንድ እጄ ካሜራ ይዤ ይገለበጥብኛል። ምንም አይነት ግባት እንዳይቀርብኝ ማለት ነው። ኦኬ ድጋሜ ስለምጥድበት መጥበሻ ባዶ መሆን አለበት። እንግዲህ እንዳያችሁት ከተገለበጠው የተረፈኝ ይሄ ነው። የዚህ ንጥፍ ይሆን ነበር ማለት ነው ቅባቴ። ብቻ ግን ኢትስ ፋይን። ትንሽ ተናድጃለሁ። ቦታውም እንደዚህ መስዳብ ሆኗል ምናምን ነበር፣ ግን ኢትስ ፋይን። ይሄ መትረፉ አንድ ነገር ነው አልኩኝ እላችኋለሁ። ሁላችሁም ይሄን